በደንብ ስሙኝ ሐሳባችሁም እዚህ ይሁን የሴቶችን ነገር አደራ አለ መቼ ነው ይሄን አደራ ያሉት መቼ ነው ሐጀተል ወዳ ይባላል የስንብት ሐጃቸው ላይ አደራ የሴቶችን ነገር አለ በደንብ ላስምርላችሁ አደራ የህፃናትን ነገር አላሉ አደራ የወንድን ነገር አላሉ አደራ የሴቶችን ነገር አንድ ጊዜ በሉልኝ ሁላችሁም እዚህ ተሰበሰባችሁት ወንድ ናችሁ ነብዩ ሰለላሁ ዐለይሂ ወሰለም ምን አሏችሁ አደራ የሴቶችን ነገር አንድ ሁለተኛ ከናንተ ውስጥ ምርጥ ሰው ማለት ለቤቱ ምርጥ የሆነ ነው አሉ ይሄ ማን አደራ ነው የነብዩ ሰለላሁ ዐለይሂ ወሰለም አደራ ነው ጥሩ ሶስተኛ ምን አሉ ከናንተ ውስጥ ሁለት ሴት ልጆችን አዝኖላቸው በፍቅር በእንክብካቤ አሳድጎ ለቁም ነገር ያበቃ ሰው አሉ እኔና እሱ ጀነት ላይ ብለው ይሄው ሁለት ጣት ስንት ጣት ሁለት ጣት እኔና እሱ እንደዚህ ነን አሉ የእናንተን ሥራ እስቲ እንመልከተው በዚህ ዘመን የሚሰራውን ሥራ እስቲ እንመልከተው የውመል ቂያማ ከመጠየቃችን በፊት ትናንት ገበያ ቦታ ከሺህ ሴት በላይ አይተናል አንድ ወፍራም የሌለበት እላያቸው ላይ ቆዳ ብቻ የተቀባባቸው የሚመስሉ ባህያ ጭነው መተው አራግፈው የሚነግዱት እነማን ናቸው ሴቶች ናቸው ቤት ውስጥ የሚያበስሉት እነማን ናቸው እንጨት ምትፈልጥ ሴት አይቻለሁ ቤቷ ሰው የሌለ ይመስል እንጨት ፈላጭ ማን ነው ሴት ነው ለራሷ ባረገዘች ጊዜ እኮ ወገቧ ተነቅንቋል ዲስኳ ተበላሽቷል ዛሬ ደግሞ በዚህ እድሜዋ እንጨት ታስፈልጣታል በሚገርም ሁኔታ ወንዶቹ ደገፍ ብለው የሚቀሙበት ቤት ደግሞ አይቻለሁ ከገበያው ቤት ፊት ለፊት ያስለቅሳል አያስለቅስም ወንድሞቼ ለምን ዝም ትላላችሁ ወንድ ስለሆናችሁ አላህ ፊት ቆማችሁ ከመጠየቃችን በፊት ዛሬ ይሄ በሽታ መስተካከል አለበት የለበትም ወንድሞቼ